አሜሪካ ለጊዜያዊ የተኩስ አቁሙ አስሩ የኢራን መደራደሪያዎችን ተቀብላ የተኩስ አቁም ስምምነት አደረገች። የኢራን ከፍተኛው ብሔራዊ የጸጥታው ምክር ቤት ባወጣው መግለጫ አሜሪካ አሳፋሪ የተባለ ሽንፈትን አምና በመቀበል ቴህራን ጦርነቱን ለማቆም ያቀረበቻቸውን አስሩንም ቅድመ ሁኔታዎች ለመቀበል መስማማቷን አስታውቋል። አሜሪካ በይፋ ተቀብላቸዋለች የተባሉት አስሩ የኢራን መደራደሪያ ነጥቦች የሚከተሉት ናቸው። አንደኛ፣ በኢራን ላይ ዳግም ወታደራዊ ጥቃት ላለመሰንዘር ቃል መግባት። ሁለተኛ፣ ኢራን በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ ያላትን ሙሉ ቁጥጥር እንድታስቀጥል መፍቀድ። ሶስተኛ፣ የኢራንን የዩራኒየም ማበልጸግ መብት ሙሉ በሙሉ እውቅና መስጠትና መቀበል ነው። አራተኛ፣ በአሜሪካ የተጣሉትን ቀዳሚ ማዕቀቦች ሙሉ በሙሉ ማንሳት። አምስት፣ በኢራን ላይ የተጣሉትን ማንኛውንም ሁለተኛ ደረጃ ማዕቀቦች ማንሳት ሲሆን፣ ስድስተኛ፣ የተባበሩት መንግስታት የጸጥታው ምክር ቤት በኢራን ላይ ያሳለፋቸውን የውሳኔ ሀሳቦች ሙሉ በሙሉ መሰረዝ። ሰባተኛ፣ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔዎችን ሙሉ በሙሉ እንዲቋረጡ ማድረግ። ስምንት፣ አሜሪካ በጦርነቱ ለደረሰው ጉዳት ለኢራን የካሳ ክፍያ እንድትፈጽም መስማማት። ዘጠኝ፣ የአሜሪካ ተዋጊ ኃይሎች ከመካከለኛው ምስራቅ ቀጠና ሙሉ በሙሉ እንዲወጡ ማድረግ። 10፣ በሁሉም ግንባሮች እየተካሄደ ያለው ጦርነትና ግጭት በአስቸኳይ እንዲቆም ማድረግ። የኢራን ከፍተኛው ብሔራዊ የጸጥታ ምክር ቤት እንደገለጸው ይህ ስምምነት የኢራን ጀግኖች ጠላትን ወደ ታሪካዊ ሽንፈት ያስገቡበትና የሀገሪቱን ብሔራዊ ጥቅም ያስከበሩበት ታላቅ ድል ነው ሲል ገልጿል። አሜሪካ እነዚህን ነጥቦች ለጊዜያዊ የተኩስ አቁምም ቢሆን ለመቀበል መገደዷ በቀጠናው ያለውን የኃይል ሚዛን የሚቀይር ክስተት መሆኑም ተነግሯል። ወደ ሌላኛው መረጃችን ስናመራ በዓለም የነዳጅ ዋጋ ላይ ከፍተኛ ቅናሽ መደረጉ ነው። በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ታይቶ የማይታወቅ የዋጋ ቅናሽ ተመዝግቧል። የዋጋ ቅናሹ በጥቂት ሰዓታት ውስጥ የነዳጅ ዋጋ ከ12 እስከ 15% የሚደርስ ከፍተኛ ቅናሽ አሳይቷል። ከዚህ ቀደም በአንድ በርሚል $110 በላይ የነበረው የነዳጅ ዋጋ የብሬንት ድፍድፍ ነዳጅ ዋጋ በአሁኑ ሰዓት በአንድ በርሚል ከ94.45 እስከ $95.42 ዝቅ ብሎ እየተገበያየ ይገኛል። በተመሳሳይ የክሩድ ኦይል ዋጋ በአንድ በርሚል ወደ 95.71 እስከ $96.15 ዝቅ ማለቱም ታውቋል። የጂኦፖለቲካዊ ውጥረቱ መርገብና የፓኪስታን ንቁ ዲፕሎማሲያዊ ሚና ለዚህ ውጤት መገኘት ቁልፍ አስተዋጽኦ አድርገዋል። ይህ ለውጥ በዓለም ዙሪያ ለሚገኙ ሚሊዮን አባወራዎች ትልቅ እፎይታ የሰጠ ሲሆን የነዳጅ ዋጋ መቀነስ በቀጥታ የትራንስፖርትና የሸቀጦች ዋጋ እንዲቀንስ በማድረግ የኑሮ ውድነትን ጫና እንደሚያቃለል ይጠበቃል። ዓለም ከጦርነት ስጋት ወጣ ወደ ኢኮኖሚያዊ መረጋጋት ፊቷን እያዞረች መሆኑን የሚያሳይ ተስፋ ሰጪ እርምጃ መሆኑም ተመላክቷል። የስምምነቱ መበሰር በዓለም የነዳጅ ገበያ ላይ ፈጣን ለውጥ ያመጣ ሲሆን አንድ በርሚል ድፍድፍ ነዳጅ በ13 በመቶ ቅናሽ በማሳየት ወደ $91 ዝቅ ማለቱ ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። ይህ የዋጋ መቀነስ እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ትልቅ እፎይታ ሲሆን የዓለም አቀፍ የአክሲዮን ገበያዎችም በስምምነቱ ማግስት ከፍተኛ መነቃቃት አሳይተዋል። የዚህ ዲፕሎማሲያዊ ድል ቁልፍ ባለቤት ፓኪስታን ስትሆን ጠቅላይ ሚኒስትር ሻህባዝ ሻሪፍ እና የጦር ኃይሎች አዛዥ ፊልድ ማርሻል አሲም ሞኒር ለሳምንታት በሚስጥር ሲያደርጉት የነበረው ድርድር ለውጤት መብቃቱም ተነግሯል። ጠቅላይ ሚኒስትር ሸሪፍ ስምምነቱ ጥበባዊ እርምጃ ሲል የገለጹት ሲሆን ለቀጣይ የሰላም ውይይት ሁለቱንም ሀገራት ወደ ኢስላማባድ ጋብዘዋል። ከፓኪስታን በተጨማሪ ኦማን የሆርሙዝ የባህር ሰርጥን በቴክኒክ ለማስተዳደር መስማማቷና ቻይና በኢራን ላይ ያደረገችው ዲፕሎማሲያዊ ግፊት ለስምምነቱ መሳካት ከፍተኛ አስተዋጽኦ እንደነበራቸው የመገናኛ ብዙሃን ዘገባ ያመለክታል። እንደ ግሎባል ታይምስ ዘገባ ከሆነ ቻይናና ሩሲያ በተባበሩት መንግስታት ድርጅት በኩል ሚዛኑን የጠበቀ ግፊት ማድረጋቸው ዋሽንግተንና ቴህራን ወደ ድርድር ጠረጴዛ እንዲመጡ መርዳቱም ተነግሯል። ፕሬዚዳንት ዶናልድ ትራምፕ ይህንን ስምምነት ለዓለም ሰላም ትልቅ ቀን ሲሉ የገለጹ ሲሆን ስምምነቱ መካከለኛው ምስራቅ ወደ ወርቃማው ዘመን እንዲሸጋገር በር ይከፍታል የሚል እምነት እንዳላቸው ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በበኩላቸው የሆርሙዝ ሰርጥ ለ2 ሳምንታት ክፍት ሆኖ መርከቦች በሰላም እንዲያልፉ እንደሚደረግ አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው
ስምምነቱን እንደሚደግፉ ገልጸው ሆኖም ይህ የተኩስ አቁም በሊባኖስ በኩል ያለውን ውጊያ እንደማይጨምር በማሳሰቢያነት ገልጸዋል። ኔታንያሁ አሜሪካ በድርድሩ ወቅት የእስራኤል የደህንነት ስጋቶች ማለትም የኢራን ኒውክሌርና ሚሳኤል ፕሮግራም እንዲገታ እንደምትሰራ ቃል እንደገቡላቸው ለሲቢኤስ ኒውስ ተናግረዋል። ዓለም አቀፍ ተንታኞች ስምምነቱን ጥንቃቄ በተሞላበት ተስፋ እያዩት ይገኛሉ። የላንጁ ዩኒቨርሲቲው ተንታኝ ዢ ዩንጋባኦ እንደሚሉት ሁለቱም ሀገራት ጦርነቱ የሚያስከትለውን ሊሸከሙት የማይችሉትን የኢኮኖሚና የፖለቲካ ኪሳራ በመገንዘባቸው ወደ ድርድር መጥተዋል ብለዋል። ኤምኤስቲ ማርኬ የተባለው ተቋም ተንታኝ ሳውል ካሾኒክ ደግሞ ስምምነቱ ለዓለም ነዳጅ ገበያ ጊዜያዊ መውጫ መንገድ እንደፈጠረ ገልጸው ዘላቂ መረጋጋት የሚመጣው ግን በመጪው አርብ በኢስላማባድ የሚጀመረው ድርድር ውጤታማ ሲሆን ብቻ መሆኑን አመላክተዋል። በዚራ በዘገባው እንዳመለከተው ስምምነቱን ተከትሎ በቴሄራን እና በዋሽንግተን ጎዳናዎች የታየው ደስታ ህዝቡ ከጦርነት ስጋት መላቀቁን የሚያሳይ ትልቅ ምልክት ነው ብለዋል። ሳምንት የተኩስ አቁም የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ባህር ሰርጥ እንዲከፈት ማድረጉና በሺዎች የሚቆጠሩ ሰዎችን ህይወት መታደጉ ትልቅ ስኬት ሆኖ ተመዝግቧል። የዓለም አቀፉ ማህበረሰብ ትኩረት አሁን ያረፈው በኢስላማባድ በሚደረገው ድርድር ላይ ሲሆን ይህ ጊዜያዊ ስምምነት ወደ ዘላቂ የሰላም ስምምነት ተቀይሮ የዓለም ኢኮኖሚና ደህንነት ይበልጥ እንዲረጋገጥ ትልቅ ተስፋ ተጥሎበታል። ወደ መጨረሻው መረጃችን ስናመራ የኢራንና የአሜሪካን የተኩስ አቁም ስምምነት ተከትሎ የእስራኤሉ ተቃዋሚ መሪ ያኢር ላፒድ በኔታንያሁ ላይ ጠንካራ ትችት ሰነዘሩ። የእስራኤል ተቃዋሚ ፓርቲ መሪ ያኢር ላፒድ አሜሪካ ከኢራን ጋር ያደረገችውን የተኩስ አቁም ስምምነት ፖለቲካዊ ጥፋት ሲል ገለጹት። ላፒድ ሰኞ ዕለት በሰጡት መግለጫ እስራኤል በብሔራዊ ደህንነቷ ላይ በሚወሰኑ ወሳኝ ጉዳዮች ላይ ምንም አይነት ተጽዕኖ መፍጠር አለመቻሏንና ውሳኔው ያለ እሷ ፍላጎት መወሰኑን ገልጸዋል። እንደ ላፒድ ገለጻ የእስራኤል መከላከያ ኃይል የተጣለበትን ግዴታ በአግባቡ ተወጧል፣ ህዝቡም አስቸጋሪውን ጊዜ በጽናት አሳልፏል ያሉ ሲሆን ይሁን እንጂ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፖለቲካዊም ሆነ በስትራቴጂካዊ ረገድ ሀገሪቱን ለሽንፈት ዳርገዋል ሲሉ ከሰዋል። ኔታንያሁ ለጦርነቱ ካስቀመጧቸው ግቦች መካከል አንዱንም ማሳካት አለመቻላቸውን የጠቀሱት ላፒድ አሁን የተደረሰው ስምምነት የእስራኤልን ድክመትና በዓለም አቀፍ ደረጃ ያላትን ተሰሚነት ማጣት የሚያሳይ ነውም ብለዋል። ይህ የተቃዋሚ መሪው ትችት በእስራኤል የፖለቲካ ክበብ ውስጥ ያለውን ከፍተኛ አለመግባባትና በኔታንያሁ መሪነት ላይ እየጨመረ የመጣውን ተቃውሞ ይፋ ያደረገ ክስተት ሆኗል። ጦርነቱ ቁሞ አሜሪካ የኢራንን ቅድመ ሁኔታዎች መቀበሏ በኔታንያሁ አስተዳደር ላይ ከውስጥም ከውጭም ከፍተኛ ጫና እያሳደረ እንደሚገኝ ተዘግቧል። ውድ የነስር ሚዲያ ተከታታዮች ጋዛን፣ ሊባኖስን እንዲሁም የመካከለኛው ምስራቅን የተመለከቱ ፈጣን መረጃዎች እንዲያገኙ ነስር ሚዲያን ሰብስክራይብ በማድረግ እንዲከታተሉ እየጋበዝን የዛሬው መረጃዎቻችን የተከታተላችሁት ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ለሁላችሁም መልካም ጊዜ እንመኛለን።